ሰላም ቤተሰብ እንዴት ናችሁ? ብዙ ሰዎች እንግዲህ ሶሻል ሚዲያን ትኩረት ሰጥተው እየተጠቀሙበት ነው። እንዲሁ ደግሞ ብዙ ሰዎች ትኩረት ሰጥተው የሶሻል ሚዲያን ለመጠቀም የጀመሩ አሉ። እንዲሁም ደግሞ ብዙ ሰዎች ደግሞ ሶሻል ሚዲያን ትኩረት ሰጥተው ለመጀመር ሀሳብ ላይ ያሉ አሉ ማለት ነው። እንግዲህ ሶሻል ሚዲያ ማለት እንግዲህ የብዙዎችን ላይፍ እየቀየረ እና እያስተካከለ ያለ ነው ማለት ነው። እንግዲህ ሶሻል ሚዲያን ስንጠቀም የሚያስፈልጉን ብዙ ስኪሎች አሉ። ነገር ግን ዋነኛው እና አንደኛው ምንድነው የኤዲቲንግ ስኪል ነው ማለት ነው። እንግዲህ አንድን ቪዲዮ ቀረጽን ወይም ደግሞ አንድን አውዲዮ ሪከርድ አደረግን ዝም ብለን አይደለም አፕሎድ የምናደርገው ማለት ነው። የምንፈልገው ሶሻል ሚዲያ ላይ ለምሳሌ ቲክቶክ ወይም ፌስቡክ ወይም ዩቲዩብ ሊሆን ይችላል። ዝም ብለን አይደለም አፕሎድ የምናደርገው፣ ኤዲት አድርገን ነው አፕሎድ የምናደርገው። ያ ማለት ምንድን ነው? መቅረት ያለበትን እናስቀራለን። ያ ማለት ምንድን ነው? ፖስት ከማድረግ ማለት ነው። ፖስት መደረግ ያለበትን ደግሞ ፖስት እናደርጋለን ማለት ነው። ሶ ይሄ የሚሆነው በምንድን ነው? በኤዲቲንግ ነው ማለት ነው። ብዙ ሰዎች መጠቀም የሚችሉት እና በኮምፒውተራቸው ወይም ደግሞ በስልካቸው በቀላሉ ሊጠቀሙበት የሚችሉት የኤዲት ማድረጊያ አፕሊኬሽን ምንድነው? ካፕከት ነው። እንግዲህ ካፕከትን ሁሉም ሰው መጠቀም ይችላል። ቀላል ነው፣ ግን አጠቃቀሙ ካልቻላችሁ ደግሞ ከባድ ነው ማለት ነው። እና እኔ ምንድነው የካፕከት ቪዲዮ ኤዲቲንግ ፕሮግራም በሶስት ፓርት ከፍዬ አዘጋጅቻለሁ ማለት ነው። በፓርት ዋን ያዘጋጀሁት ምንድነው ካፕከት ቱሎች አሉ አይደለ? እነሱን ቱሎች እንዴት መጠቀም እንዳለብንና ለምን እንደሚጠቅሙን በደንብ በሰፊው ግልጽ አድርጌ በፓርት ዋን አሳያችኋለሁ ማለት ነው። ፓርቱ ላይ ደግሞ ቪዲዮ አፕሎድ ስናደርግ ወይም ደግሞ ያዘጋጀነው ቪዲዮ አለ፣ ከሱ ጋር ሊሄድ የሚችሉ ወይም ደግሞ ማስተላለፍ የምንችላቸው ቴክስቶች አሉ። እነሱን ቴክስቶች እንዴት አድርገን አድርገን አብረን ከቪዲዮ ጋር አፕሎድ ማድረግ እንችላለን የሚለውን ቴክስት እንዴት እንደምናደርግ እሱን አሳያችኋለሁ ማለት ነው በፓርት ቱ። በፓርት ስሪ ደግሞ አውዲዮውን እንዴት አብረን ከቪዲዮችን ጋር ኤዲት እናደርጋለን ወይም ደግሞ አውዲዮ እንዴት ኤዲት እንደምናደርግ በደንብ በሰፊ ግልጽ አድርጌ አጥራር አድርጌ አዘጋጅቻለሁ ማለት ነው በሶስት ፓርት። እናንተ የሚጠበቀው ምንድነው? ቤቱን ሰብስክራይብ አድርጋችሁ ላይክ አድርጋችሁ እስከ መጨረሻው ድረስ ማየት ነው። እንግዲህ በፓርት ዋን አሁን ነው ማሳያችሁ በዚህ ቪዲዮ ማለት ነው እንዴት መጠቀም እንደምችል እያንዳንዱን ቱል። በፓርት ቱ ደግሞ ቀጣይ ይለቃለኝ፣ ፓርት ስሪን ቀጣይ ይለቃለኝ ማለት ነው። አዘጋጅቻለሁ። ያለውት ነገር ምንድነው? ብዙ ቪዲዮዎችን አዘጋጅቼ አፕሎድ አድርጌያለሁ። ነገር ግን የልፋቴን ውጤት እያገኙ አይደለም ማለት ነው። ያልኳችሁ ነው ሰብስክራይብ እያደረጋችሁ አይደለም ብዙ ሰዎች፣ እንዲሁም ደግሞ ላይክ እያደረጋችሁ አይደለም ማለት ነው። ሶ ሰብስክራይብ እና ላይክ በማድረግ እኔን ብታበረታቱኝ ሙር የተሻለ እሰራለሁኝ ማለት ነው። ሶ አሁንም በድጋሚ ቤቱን ሰብስክራይብ በማድረግ እንድታግዙ በአክብሮት እንግዲህ በፓርት ዋን ነገርኳችሁ በመግቢያ ላይ የማሳያችሁ ምንድነው ካፕከት ቪዲዮ ኤዲተር ቱሎችን ነው ማለት ነው። ሶ ካፕከት ላይ ኤዲት ለማድረግ የምንጠቀምባቸውን ቱሎች ነው ማለት ነው ማሳያችሁ። እንግዲህ ካፕከትን ያው ከፕሌይ ስቶር ማውረድ ትችላላችሁ ማለት ነው። ሶ ወደ ካፕከታችሁ ትሄዳላችሁ ማለት ነው። ሶ ወደ ካፕከታችሁ ስትሄዱ ምንድነው ኒው ቪዲዮ ኤዲት ፎቶ ምናምን ላይ በዚህ መልክ ኢንተርፌስ ነው ማለት የሚያሳያችሁ። ሶ ወደዚህ ኢንተርፌስ ስትመጡ ከዚህ በፊት የጀመራችሁ ፕሮጀክት ካለ ላይክ በምታዩት መልኩ እዚህ ጋር ማለት ነው እዚህ ጋር የሚያስቀምጥላችሁ እናንተ አዲስ ቪዲዮ ወይም ፎቶ ኤዲት ባደርግ የምትፈልጉ ከሆነ ደግሞ ኒው ቪዲዮ ትሉታላችሁ፣ ወይም ደግሞ ፎቶ የምታደርጉ ከሆነ ደግሞ ኤዲት ፎቶ ትሉታላችሁ ማለት ነው። ሶ እነዚህ የምታዩቸው አውቶካት፣ ዲስክቶፕ ኤዲተር፣ አውቶ ካፕሽን፣ ቴሌፕሮሞተር እና እነዚህ በአጠቃላይ ምንድን ናቸው? ካፕከት አፕሊኬሽን ውስጥ ያሉ ቱሎች ናቸው ማለት ነው። እንግዲህ እነዚህን ቱሎች ተጠቅማችሁ ቪዲዮችን ኤዲት ማድረግ ትችላላችሁ ማለት ነው። ሶ እነዚህ በምታዩቸው አጠቃላይ ምንድን ነው ካፕከት ውስጥ ያሉ ቱሎች ናቸው ማለት ነው። እንግዲህ እነዚህን ቱሎችን ተጠቅመን ነው እንግዲህ ቪዲዮን ኤዲት ማድረግ የምንችል ማለት ነው። ሶ እንግዲህ አሁን እያንዳንዱ ስቴፕ ባይ ስቴፕ ቱሎችን አሳያችሁ ነው። ሶ አንድ ቪዲዮ ኢምፖርት አድርጌ ነው ማሳያችሁ ማለት ነው። ሶ ኢምፖርት ለማድረግ ኒው ቪዲዮ የሚለውን እነካለሁ። ከዛ ሴሌክት አደርጋለሁ ማለት ነው። ከዛ ኤችዲ ለዋለሁ ከታች እንደምታዩት እዚህ ጋር ማለት ነው። ከዛ አድ ስትሉት ቪዲዮን ኤዲት ማድረግ የምትፈልጉትን ቪዲዮ የሚያደርግላችኋል ማለት ነው። እዚህ ውስጥ ያስገባላችኋል ማለት ነው። እዚህ ጋር ያስገባላችኋል በዚህ መልክ። እዚህ ጋር ምንድነው የሚለው እንደምታዩት እዚች ጋር ማለት ነው 19 ሰከንድ ነው ማለት ነው። አሁን ኢምፖርት ያደረኩትኝ ቪዲዮ እሱን እንግዲህ እየቆራረጥኩኝ ምናምን እየሰራሁ ምናምን አሳያችኋለሁ ማለት ነው። ከላይ ደግሞ የምታዩት 700 ፒ የሚል አለ ማለት 720 ፒ የሚል አለ። ይሄን ምንድነው ብዙ ጊዜ በ10 ነው የሚቀየረው። 1080 ላይ ቢሆን ሞር ይመረጣል ማለት ነው። 1080 ላይ ቢሆን ይመረጣል። ይሄኛውንም ማስተካከል ትችላላችሁ ከፈልጋችሁ በ20 ከፈልጋችሁ በ10 ማለት ነው። ይሄ ምንድነው በአንድ ሰከንድ ውስጥ ምን ያህል ፎቶዎች ምን ያህል ፍሬሞች ያልፋሉ ለማለት ነው። ይሄኛው ደግሞ ጥራቱን ነው የሚጨምርላችሁ ማለት ነው። ከዛ ምንድነው
ከታች የምታዩቸውን ቱሎችን እንዴት መጠቀም እንደምትችሉ ነው ማለት ነው ማሳያችሁ። እነዚህን ማለት ነው እነዚህ እዚህ ጋር የምታዩቸው ማለት ነው። እነዚህን ቱሎች እንዴት መጠቀም እንደምትችሉ አሳያችኋለሁ ማለት ነው። አንደኛው ኢዲት የሚል አለ፣ አውዲዮ የሚል አለ፣ ቴክስት አለ፣ ኢፌክት አለ፣ ኦቨርሌይ አለ፣ ካፕሽን አለ፣ ፊልተር አለ፣ አጀስት አለ፣ ስቲከር አለ፣ አስፔክት ሬሾ አለ፣ ባክግራውንድ አለ። እነዚህ እንዴት መጠቀም እንደምትችሉና በእነዚህ ውስጥ ደግሞ በጣም ብዙ አለ። ለምሳሌ አሁን ይሄ ኢዲት የሚለውን ብነካው በጣም ብዙ ቱሎችን የሚያሳየኝ ማለት ነው። እነዚህን ቱሎች እንዴት መጠቀም እንደምትችሉ ስቴፕ ባይ ስቴፕ አሳያቸዋለሁ። አውዲዮ ላይም ስትገቡ ተመሳሳይ ነው። በጣም ብዙ አለው ወደ ውስጥ ማለት ነው። እንደምታዩት በጣም ብዙ ወደ ውስጥ አላቸው ማለት ነው። እነዚህ እንዴት መጠቀም እንደምንችል ስቴፕ ባይ ስቴፕ አሳያቸዋለሁ ማለት ነው። ወደ ዋናው ምንድን ነው አንድን ቪዲዮ ኤዲት ከማድረጋቸው በፊት ምኑ ነው ማለት የምታስተካክሉት እዚህ ጋር የሚገኘውን አስፔክት ሬሾ ነው ማለት የምታስተካክሉት። እንግዲህ አስፔክት ሬሾ ማለት የምትሰሩት ወይም ኤዲት የምታደርጉት ቪዲዮ ወይም ፎቶ ለምንድን ነው ለቲክቶክ ነው ለዩቲዩብ ነው ወይስ ለኢንስታግራም ነው ለፌስቡክ ነው የሚለውን እዚህ ጋር ማስተካከል ይኖርባችኋል። ይሄ ኦሪጂናል ነው ማለት ላይክ እንዳስገባችሁት እንደ ቪዲዮ ካሜራ ላይ እንደቀረጻችሁት ነው ማለት ነው። ይሄኛውን የካፕከት ምልክት ማለት የቲክቶክ ምልክቱን ከነካችሁት ለቲክቶክ ነው የምትጠቀመው ለቲክቶክ ነው የምፈልገው እያላችሁ ነው። ያ ማለት ምንድን ነው 9 በ16 ቨርቲካል ነው ማለት ነው። ይሄኛውን ስትጠቀሙ ደግሞ እዚህ ጋር ያለው ማለት ነው ለዩቲዩብ ነው እያላችሁ ነው። ሆሪዞንታል ነው 16 በ9። ይሄኛው ደግሞ 4 በ4 ኖርማል አንድ ባንድ እንደማለት ነው። ከላይም ከታችም እኩል የሆነ ማለት ነው። እንግዲህ እዚህ ጋር ነው ማለት ነው የምትመርጡት። አሁን ለእናንተ ለማሳየት ስለሆነ የዩቲዩብ ነው የምፈልግ ብያለሁኝ። እዚህ ጋር ነው ማለት ነው አስፔክት ሬሾአችሁን የምታስተካክሉት። ከዚህ በኋላ ነው እንግዲህ ኤዲት ማድረግ ይቀላችሁ ማለት ነው። እንግዲህ አሁን ይህንን ቪዲዮ ኤዲት ለማድረግ ለመቁረጥ ወይም ደግሞ ምንድነው ይሄን ነው ማለት ነው የምጠቀመው። ለምሳሌ ይሄን ሴሌክት ማድረግ እና ይሄን ማለት ነው ይችን ኤዲት ምልክቷን መንካት ተመሳሳይ ነው። ራሱ ኤዲት ምልክቷን ስትነኩ እነዚህን አጠቃላይ ቱሎችን ያመጣላችሁና ያስገባችሁትን ቪዲዮ ሴሌክት ያደርግላችኋል ማለት ነው። እዚህ ጋር የመጀመሪያው ምንድነው ይቺ ስፕሊት የምትለዋ ማለት ነው። ይቺ ለመቁረጥ ነው። ለምሳሌ አሁን መቁረጥ ከፈለኩኝ ይሄ ቀስት ይሄኛው ማለት ነው ይሄ ዘንግ የመሰለው እሱ ምንድነው በዚህ ልክ ከዚህ ጋር ቁረጥ እያላችሁት ከፈለጋችሁ ዘንጉን እንደዚህ ላይንን ማስተካከል ነው ማለት ነው የምትችሉ። ከዚህ ጋር መቁረጥ ከፈለኩኝ እኔ ስፕሊት እለዋለሁ ማለት ነው። ቆረጠው ማለት ነው። እንደምታዩት ቪዲዮውን ለሁለት ቆረጠው ማለት ነው። ስፕሊት የምትጠቀሙት ለዚህ ነው ማለት ነው። ከት ለማድረግ ምን ትጠቀማላችሁ ማለት ነው? ስፕሊት ትጠቀማላችሁ ማለት ነው። ይሄኛው ደግሞ ቮሊዩም ነው። ያ ማለት ምንድነው ያስገባችሁት ሪከርድ አድርጋችሁ ያስገባችሁት ቪዲዮ ወይም ደግሞ አውዲዮ ድምፁን መጨመርና መቀነስ ስትፈልጉ ላይክ በዚህ መልክ ማስተካከል ትችላላችሁ ማለት ነው። ይሄኛው ደግሞ ምንድነው አኒሜሽን ይላል። ይሄ ማለት ምንድነው ልክ ስገባ ደስ በሚል መልኩ ለማስገባት ማለት ነው። ለምሳሌ አሁን ይሄንን እቺን ጨፍሯን ሴትዮ በምን አይነት መልኩ ላስገባት? አሁን እንደዚህ ከምትገባ ኖርማል በአሪፍ እንድትገባ አኒሜሽን ብትጠቀም አሪፍ ነው። ለምሳሌ አሁን ይሄኛውን አኒሜሽን ልጠቀም ካልኩኝ ይሄንን ላይክ አንዱ ሰው አይኑን ላይክ ግልጥ ሲያደርግ ተመልከቱት። ላይክ በዚህ መልኩ እንድትገባ ማለት ነው። አኒሜሽን የሚጠቅመው ጀስት ማራኪ ደስ በሚል አይነት ነገር እንዲገባ ማለት ነው። ከፈለጋችሁ የኛን መጠቀም ከፈለጋችሁ ደስ እንዳላችሁ መጠቀም ትችላላችሁ ማለት ነው። ላይክ በምታዩት መልኩ እንዲገባ ከፈለጋችሁ አኒሜሽን ዝም ብሎ ከሚገባ ደስ በሚል ፓርት እንዲገባ ለማድረግ ነው ማለት ነው የሚጠቅመው። ይሄኛው ደግሞ ኢፌክት ነው። እንግዲህ አሁንም በድጋሚ ላይክ እንደ አኒሜሽን ነው። ኢፌክት ውስጥ ስትገቡ ምንድነው ቪዲዮ ኢፌክት እና ቦዲ ኢፌክት እንዲሁም ስታይል አለ። ቪዲዮ ኢፌክት ስትሉት ላይክ ተንቀሳቃሽ የሆነ ነገር ነው። ለምሳሌ ይሄ ይታያችኋል አይደል? ይሄኛው ላይክ የሚንቀሳቀስ ሆኖ እንደ አኒሜሽን እንዲሆን ማለት ነው። ለምሳሌ አሁን ከት ያደረኩትኝ ላይክ ከውጭ እንደዚህ ጠጋ እያለ እንዲመጣ ከፈለጋችሁ ይሄን እንጠቀማላችሁ ማለት ነው። ስፒዱን ከፈለጋችሁ ያንን እንደዚህ መቀነስ መጨመር ትችላላችሁ ማለት ነው። እንዲሁም ደግሞ ኢፌክት ከሆነ ደግሞ አይንቀሳቀስም ጀስት ዝም ብሎ እንደምታዩት እኔ እንደዚህ አይነት ነገር ምናምን እንዲገባ ከፈለጋችሁ መጠቀም ትችላላችሁ ማለት ነው። አኒሜሽን ካልፈለጋችሁ ደግሞ ናን እያላችሁ ወይም ደግሞ ኢፌክት አልፈልግም ካላችሁ ላይክ ናን እያላችሁ ማስገባት ትችላላችሁ ማለት ነው። እንደዚህ ኢፌክት ውስጥ ይሄን ይመስላል ማለት ነው። ከዛ ምንድነው ድሌት ድሌት ምንድነው የማትፈልጉትን ነገር አሁን ይሄን ድሌት ማድረግ ከፈልጋችሁ ከዚህ የቆረጣችሁትን ነገር ድሌት ስትሉት ያው በዚህ መልኩ ያጠፋላችኋል ማለት ነው።
ለመመለስ ስትፈልጉ ይችን ነው መንካት የምትችሉ ማለት ነው። ይችኛውን ቀስት ወደዚህ ወደፊት ለመሄድ ወደ ነበራችሁበት ለመመለስ፣ ወደፊት ደግሞ ወደ ተቆረጠው ካላችሁ ደግሞ ይህንን ቀስቱን እየነካችሁ የመለሳችሁ ማስተካከል ትችላላችሁ ማለት ነው። ኔክስት ምንድነው ደግሞ የምናየው ስፒድ ነው። ይህ ምንድነው የቪዲዮችን የቀረጣችሁትን ቪዲዮ ፍጥነቱን ለመጨመርና ለመቀነስ ነው ማለት ነው የምትጠቀሙት። ለምሳሌ አሁን የዚህን ከፈለጋችሁ ምንድነው ስፒዱን ማስተካከል ነው። እዚህ ጋር ኖርማል የሚላለ ካርብ የሚላለ ቬሎሲቲ ኢፌክት አለ። ሶ ኖርማል ላይ ከገባችሁ ላይክ ኖርማሉ 1x ነው። ኖርማል እንዲፈጥን ከፈለጋችሁ ደግሞ 2x ተጠቀሙ። በጣም እዚህ ጋር ቪዲዮ ያጥራል እንደምታዩት፣ ፍጥነቷም ይጨምራል። ያው አሁን ይሄኛው እንደምታዩት ይጨምራል ማለት ነው ፍጥነቱ። ኖርማል ላይ ከፈለጋችሁ ደግሞ 1x ትልጣላችሁ ማለት ነው። ይሄኛው ካርብ ደግሞ ካላችሁ ለምሳሌ እንዴት መሰላችሁ? የሆነ ፓርት ላይ ቀስ እንድትል የሆነ ፓርት ላይ ደግሞ እንድትጨምር ነው። አሁን ለምሳሌ ይሄን ከተጠቀማችሁ ምንድነው ይሄኛው ስትጠቀሙ ደግሞ የሆነ ፓርት ላይ ይጨምራል፣ የሆነ ፓርት ላይ ይቀንሳል ማለት ነው። ሶ ስፒድ ማለት ይሄ ነው ማለት ነው። ከዛኛው ደግሞ ይሄ ቢት ነው የሚለው። ቢትም ግን ምንድነው አውዲዮ ላይ የሚጠቅም። ለምሳሌ አውዲዮ ካስገባችሁ ድምፁ ሲጨምርና ሲቀንስ ላይክ በላይን መልኩ ያስቀምጥላችኋል ነው። አሁን ያስገባሁት ቪዲዮ እኔ ድምፅ ስለሌለው ነው እዚህ ጋር እንጂ ድምፅ ካለው ኖርማል ነው። ለምሳሌ አስገብቼ ላሳያችሁ። አሁን ለምሳሌ ድምፁን ያው እንደምታዩት ይሄ ምንድን ነው ቢት እዚህ ጋር ይጨምራል እንደምታዩት። አሁን እዚህ ጋር ይቀንሳል፣ ይጨምራል፣ ይቀንሳል። ላይክ እንደዚህ የጨመረ ወጣበት ነው የወረደበት ምናምን የሚያሳያችሁ እንጂ ምንም የተለየ ነገር የለውም ማለት ነው። ከዛ ኔክስት ምንድን ነው ክሮፕ ነው። አሁን ይህን ቪዲዮ ላይክ ቅድም እንደነገርኳችሁ አድ የምታደርጉትን ነገር ለምን እንደ አድ ለዩቲዩብ ነው ለፌስቡክ ነው የሚሉትን ተመሳሳይ ከአስፔክት ሬሾ ጋር እሱ ነው ማለት ነው። ይሄኛው ደግሞ ዱፕሊኬት ይላል። ለምሳሌ አሁን ዱፕሊኬት አለ ማለት አንዱን ደገመው ማለት ነው። ሶ አሁን ይሄንን መድገም ከፈለግኩኝ እኔ ዱፕሊኬት ስለው ይችን ድጋሚ ያረባልኛል ማለት ነው። እንደምታዩት ይኸው ሁለት ያደረጋት ማለት ነው። ስለዚህ ዱፕሊኬት የሚለው አንዱን ሁለቴ ለማድረግ ነው የምትጠቀሙት ማለት ነው። ኦቨርሌይ ይላል እንደምታዩት። እንደዚህ ኤክስ አደረገ ማለት ኖርማል ኦቨርሌይ መጠቀም ትችላላችሁ ማለት ነው። አሁን ይህን ራሱን ኦቨርሌይ ይህን አንዱን ፎቶ ድጋሚ ለኦቨርሌይ ተጠቀማችሁት ማለት ነው እንደዚህ ሲያመጣባችሁ። ነገር ግን ራሳችሁ ሌላ ከሆነ ደግሞ አድ ኦቨርሌይ ትሉትና ወደ ጋላሪያችሁ ወስደና የምትፈልጉትን ነገር ለምሳሌ ይህንን አድ ኦቨርሌይ ላድርገው ካልኩኝ እንደዚህ ሴሌክት አድርገውና ጀስት በዚህ መልኩ አድርገዋለሁ ማለት ነው። ስለዚህ አድ ኦቨርሌይ ማለት ከቪዲዮአችሁ ጎን ለጎን ወይም ደግሞ ከቪዲዮአችሁ በላይ ማስቀመጥ ወይም ደግሞ ማሳየት ከፈለጋችሁ አድ ኦቨርሌይ ትሉትና ተጠቀሙታላችሁ ማለት ነው። ካልፈለጋችሁ እዚህ ጋር ዲሌት ትሉታላችሁ ማለት ነው ኦቨርሌይ የሚለውን። ከዛም ኔክስት ምንድነው አጀስት ይላል። ይሄ ምንድነው የምትጠቀሙት ላይቱን ወይም ደግሞ ኮንሰንትሬሽን ኮንትራስቱን ወይም ደግሞ ሳቹሬሽን ወይም ደግሞ እነዚህም በሙሉ ማስተካከል ከፈለጋችሁ ደግሞ እንደዚህ ይሄን መጠቀም ትችላላችሁ። ለምሳሌ ብራይትነሱ እንደዚህ መጨመር መቀነስ ከፈልጋችሁ እናንተ በምትፈልጉት ነገር ላይክ በዚህ መልኩ እያስተካከላችሁ መጠቀም ትችላላችሁ ማለት ነው። ሶ ይሄን ይመስላል አጀስትመንት ማለት ነው። ሌላኛው ፊልተር ነው። ፊልተር ፎቶ ላይም ስለምታውቁት ምን አይነት ፊልተር መጠቀም እንደምትፈልጉ ለምሳሌ እንደዚህ አይነት ፊልተር ነው ቪዲዮአችሁ እንዲሆን የምትፈልጉት እንደዚህ አይነት ነው የሚለው ስትመርጡት ይለያያል። ሶ ፊልተር ደግሞ ያው ብዙ ጊዜ ስለምታውቁት ችግር የለውም ማለት ነው። ደግሞ ሪሙቭ ባክግራውንድ ይላል። ለምሳሌ አሁን ባክግራውንድ ማስወገድ ከፈልጋችሁ ሪሙቭ ባክግራውንድ ትሉትና አውቶ ሪሙቭ ትሉታላችሁ ማለት ነው። አውቶ ሪሙቭ ካላችሁ በኋላ ምንድነው ሪስቶር ስትሉት ጀስት እንደምታዩት ሙሉ ባክግራውንድን ያስወግዷል ማለት ነው። ሶ ይሄኛው ደግሞ ስቶክ ከፈለጋችሁ ደግሞ ላይክ በዚህ መልኩ እንዲሆን ከፈለጋችሁ ደግሞ ይሄን ስቶክ ያደርግላችኋል ማለት ነው። ሴትዮዋን ጀስት በዚህ መልኩ እንድትንቀሳቀስ ስቶክ ማለት የሆነ ጣርዙን እንትን እንዲል ማለት ነው። ስትጨምሩት ስቶኩን ሳይዙን ማለት ነው። ጽሁፍ ላይ ታችሁት ከሆነ የሆነ እንደ ሻዶ መልክ ማለት ነው። ሶ እሱን ይመስላል ማለት ነው። አይሆን ሶ ሪሙቭ ባክግራውንድ ማለት እሱ ነው። ካስተም ካላችሁ ደግሞ ምንድን ነው የሚያደርግላችሁ እናንተ ሴሌክት እያደረጋችሁ ነው ማለት ነው። እንትን ለምሳሌ አሁን ይሄን ሬዝ ከፈለጋችሁ ሬዝ ታደርጋላችሁ። ሬዘር ከፈለጋችሁ ላይክ የምትፈልጉት እናንተ መጠቀም ትችላላችሁ ማለት ነው።
ሌላኛው ምንድነው ሪል ላይት፣ እሱን መጠቀም ትችላላችሁ ማለት ነው። እንደዚህ የተለያዩ ላይቶችን መጠቀም ከፈለጋችሁ ቪዲዮአችሁ ላይ ላይክ እንደዚህ አይነት ማለት ነው። ይህን ከፈለጋችሁ ሪል ላይት የሚለውን እናንተ የምትፈልጉትን ላይት እንደተጠቀሙ ነው እዚጋ የሚያሳያችሁ። ብዙ ላይቶች አሉ እንደዚህ እንደምታያቸው አምቢንት፣ ክሬቲቭ በጣም ብዙ አሉ። እናንተ የምትፈልጉትን መጠቀም ትችላላችሁ ማለት ነው። ሶ ይሄን ይመስላል ማለት ነው። ከዛ ኦፓሲቲ አለ። ይሄ ማለት ምንድነው? ቪዲዮአችሁ ሪከርድ ያደርጋችሁ የቀረጻችሁት ቪዲዮ ሙሉ በሙሉ እንዳይታይ ከፈለጋችሁ እንደዚህ ኦፓሲቲውን ትጨምሩታላችሁ፣ ትቀንሳላችሁ። ያ ማለት ነው። አሁን ለምሳሌ ሁለት ቪዲዮ በአንድ ላይ ለማሳየት ከፈለጋችሁ አፋፍ አድርጋችሁ ኦፓሲቲውን የምታስተካክሉት ማለት ነው። ሶ ኦፓሲቲው ይሄን ይመስላል ማለት ነው። ኦፓሲቲ ለዚህ ነው የሚጠቅመን። ሌላኛው ሞሽን ብለር መስራት ከፈለጋችሁ እዚህ ጋር ሞሽን ብለር መስራት ትችላላችሁ። እንዲሁም ትራንስፎርሜሽን፣ ያ ማለት ምንድነው? ቪዲዮአችሁ ሮቴት እንዲያደርግ ከፈለጋችሁ ላይክ እንደዚህ ያደርጋችሁ መጠቀም ትችላላችሁ። ወይም ደግሞ ሚረር ከፈለጋችሁ ደግሞ እንዲገለበጥ ማለት ነው። አጀስት ካረገ ከፈለጋችሁ ደግሞ ኤክስ አክሲስ ሲሆን ወደ ዋይ አክሲስ፣ አሁን ዲሴት ነው እንደምታዩት ወደ ትጠጋታላችሁ። ጀስት ራሳችሁ ማንቀሳቀስ ትችላላችሁ፣ ምንም ችግር የለውም ማለት ነው። ይሄኛው ሶ ይሄን ይመስላል። እንደምታዩት ያረጋችሁ ማስተካከል የምትፈልጉት ተዘጋዘገ ካለ እንደዚህ ያረጋችሁ ታስተካክላላችሁ ማለት ነው። ትራንስፎርም ማለት ነው። ከዛ አውቶ ሪፍሌም ይላል። ይሄ ደግሞ ለምንድን ነው የሚጠቅም ካላችሁ እዛው ላይ እየሰራችሁ እያለ እንደዚህ ይቺን የሆነች ፓርቷን ብቻ ማሳየት እንደዚህ እንዲንቀሳቀስ ከፈለጋችሁ ማለት ነው። ሴትዮዋን የተከተለ ሪፍሬም እንዲያደርግላችሁ ከፈለጋችሁ ላይክ እንደዚህ ታደርጉታላችሁ ማለት ነው። ምስሉን እያየ አውቶማቲካሊ ላይክ እሷ በምትንቀሳቀስበት ሰዓት ላይክ እንደዚህ እንዲንቀሳቀስ ማለት ነው። ፍሬሙ ማለት ነው። የሆነ ቦታ ሴትዮ ያለችበትን ኤሪያ ብቻ እንዲያሳይ ለማለት ነው የሚጠቅመው። ይሄኛው ደግሞ ምንድን ነው? ይሄ ደግሞ ኤክስትራክት አውዲዮ ነው የሚለው። እንደምታዩት አሁን ይህን አውዲዮ ማስገባት ከፈለጋችሁ ኤክስትራክት ማድረግ ትችላላችሁ፣ ማስገባት ትችላላችሁ ማለት ነው። ይሄኛው ደግሞ አይዞሌት የቮይሳችሁን ድምፁን አይዞሌት ማድረግ ከፈለጋችሁ እዚህ ጋር አይዞሌት የሚለውን ማስተካከል ትችላላችሁ። ይሄኛው ደግሞ ሪዱስ ኖይስ ይላል። ለምሳሌ እኔ አሁን ሪከርድ እያደረኩት ያለው ፎቶ እንትን ድምፅ ኖሱን ምን ማድረግ ከፈለገ መቀነስ ከፈለጋችሁ ሪዱስ ኖይስ ትሉታላችሁ ማለት ነው። ይሄኛው ደግሞ አውዲዮ ኢፌክት ማለት ለምሳሌ እንዴት መሰላችሁ? ድምጻችሁ ኢኮ ይኖረው ወይስ ስዊት ይሁን ዲፕ ይሁን ቢጋውስ ያላችሁ የመሰለ ይሁን ወይስ በማይክ እየተጠቀማችሁ አይነት ይሁን የሚለውን ነገር ማስተካከል የምትችሉ እዚህ ጋር ነው ማለት። ለምሳሌ እኔ ድምፄን የሆነ ትልቅ ቤት ውስጥ ያለው እንዲመስል ከፈለኩኝ ቢጋውስ ስለዋለሁ ማለት ነው። ሶ ቢጋውስ ስትሉስ የዛን አይነት ድምጽ ያደርገዋል ማለት ነው ድምጻችሁን። ሶ አውዲዮ ኢፌክት እሱ ነው ማለት ነው። ሌላኛው ኢንሃንስ ቮይስ ይላል። ቮይሳችሁን ደግሞ ሞር የተሻለ ለማድረግ ኢንሃንስ ማድረግ ትችላላችሁ ማለት ነው። ኢንሃንስ ስትሉት ላይክ ይሄን እንደዚህ እያደረጋችሁ ማስተካከል ይኖርባችኋል ማለት ነው። እንደዚህ እያደረጋችሁ ሚኒማይዝ እያደረጋችሁ ላይክ በዚህ መልክ ማለት ነው። ሶ እሱ ነው ማለት ነው የሚጠቅመው። ይሄ ፍሬዝ የሚለው ምንድን ነው? በራሱ ከት ያደረገውና አዩታውን ፍሬዝ ያደረገው እንዴት እንደሚያደርገው ላሳያችሁ። ይኸው ምን አደረገ? ቪዲዮውን ለሶስት ቆረጠና ምንድን ነው ያደረገው? ለምሳሌ እዚህ ጋር እንዲንቀሳቀስ አደረገ። እዩት ፍሬዝ አደረገው። ከዛ እዚህኛው ላይ ደግሞ የሆነ አክቱን ለማሳየት ይኸው በራሱ ፍሬዝ ያደርጋል ማለት ነው። ያም አንዱ የሴትዮዋ ሞሽን ያለችበትን ምን ላይ እንዳለች የሆነ ፓርቱን ያንቀሳቅሳል፣ የሆነ ፓርቱን ደግሞ ይይዛል ማለት ነው። ፍሬዝ ታደርጉት ላይክ እሱ ነው ማለት ነው። ሌላ እዚህ ጋር ሪቨርስ ይላል። ያ ምንድነው? ለምሳሌ ይቺ እንደምታዩት ከወደዚህ ነው አይደለ? ጀስት ፊቷን ለማዞር ትጠቀማላችሁ ማለት ነው። እስከሚጨርስ እንጠብቀዋለን። እንደምታዩት ይሄ ወደዚህ ዞረች ማለት ነው። መጀመሪያው ፓርት ላይ ያለው ወደዚህ ነበር የዞረች አይደለም? አሁን ደግሞ ወደዚህ ነው የዞረች። ሶ እንደምታዩት አያችሁት? ይሄን የነበረው ወደዚህ ማለት ነው የቀየረው። ሶ ሪቨርስ ማለት እሱ ነው። ይሄኛው ደግሞ ማስክ ይላል። ይሄ ማለት ምንድን ነው? የሆነ ፓርቱን እያሳያችሁ የሆነ ፓርቱን ለመገደብ ለምሳሌ አሁን ሆሪዞንታል ማስክ ከተጠቀማችሁ
እንደምታዩት ግማሹን ከበር ያደርግና ግማሹን ያሳያቸዋል ማለት ነው። ሚረር ከፈለጋችሁ ደግሞ ከላይና ከታች ቆርጥና መሀል ላይ ብቻ ያለውን ያሳያል። ሰርክል ከተጠቀማችሁ ደግሞ መሀል ላይ ያለችው ሰርክሏን ላይክ እንደዚህ ያሰፋችሁ እያጠበባችሁ ማስደረግ ትችላላችሁ ማለት ነው። ሬክታንጉላር ከፈለጋችሁ ሬክታንጉላር፣ የልብ ቅርጽ ከፈለጋችሁ እናንተ የምትፈልጉትን መጠቀም ትችላላችሁ ማለት ነው። ማስክ ማለት ውስጥ ደግሞ ከት ላይ ያሉት ኤዲት ላይ ስትገቡ ያሉት ቱሎቹ አጠቃላይ እነዚህ ናቸው ማለት ነው። እነዚህ ሙሉዎች ናቸው ማለት ነው። ሶ እንግዲህ አውዲዮ ላይ ስትገቡ እነዚህ ነው የምታገኟቸው ማለት ነው። በአጠቃላይ ቅድም እንዳሳየዋችሁ ሶ ኤክስትራክት ስትሉት ምንድን ነው ጋላሪያችሁ ውስጥ ያለውን አውዲዮ መጠቀም ከፈልጋችሁ ጋላሪ ውስጥ ያለውን አውዲዮን ብቻ እንጥሉ ምን ይላችኋል ማለት ነው ያመጣላችሁ እና እዚህ ውስጥ ያስገባላችኋል ማለት ነው። ሳውንድ ካላችሁ ደግሞ ምንድን ነው አንደኛ ኖርማል ራሱ ካፕከት ላይ ባይ ዲፎልት ያሉ አሉ እነዚህ ጋር የምታዩዋቸው ማለት ነው። እቺን ከዚህ ጋር ከሆነ ባይ ዲፎልት ካፕካት ላይ ያሉት መጠቀም ከፈልጋችሁ ከዚህ ጋር ያሉትን ድምጾች ሴሌክት ማድረግ ትችላላችሁ ማለት ነው። ይሄኛው ደግሞ እቺኛዋ ማለት ነው። እቺኛዋ ደግሞ ኤክስትራክት እንዳልኳችሁ ቅድም ኤክስትራክት አላችሁ ማለት ከጋላሪያችሁ ካሉት ለምሳሌ ቲክቶክ ድምጽ ሊሆን ይችላል፣ ቲክቶክ ላይ ዳውንሎድ ያደረጋችሁ ድምጽ ሊሆን ይችላል፣ ሌላም ድምጽ ሊሆን ይችላል። እሱን ማስገባት ነው። ይሄኛው ዲቫይስ ካላችሁ ደግሞ ዲቫይስ ካላችሁ ምንድን ነው ኖርማል ዙ ስልካችሁ ውስጥ ዳውንሎድ ያደረጋችሁት የአውዲዮ ሙዚቃ ሊሆን ይችላል ወይም ሌላ ነገር ሊሆን ይችላል። እሱን ማስገባት ማለት ነው። ለምሳሌ አሁን ይሄ ስልኬ ላይ ዳውንሎድ ያደረኩት ድምጽ ነው። ሶ ይሄን ድምጽ ምን ላስገባው ካልኩኝ እዚህ ጋር ፕላስ ምልክቱን ነካውና አስገባዋለሁ ማለት ነው። ላይክ በዚህ መልኩ ይገባል ማለት ነው። ሶ ስላልፈለኩት እኔ ድሌት ብዬ አወጣለሁ ማለት ነው። ሌላኛው ምንድነው ሳውንድ ፊክስ ይላል ማለት ነው። ሳውንድ ኢፌክትስ ይላል። ይሄ ማለት ምንድነው እንደ ኖርማል ባይ ዲፎልት እዚህ እንትን ላይ ያሉት ናቸው። ከዚሁ ካፕከት ላይ ያሉ ናቸው ማለት ነው። ለምሳሌ ቲክቶክ ላይ ያለን ከፈለጋችሁ ወይም ደግሞ ሶሻል ላይ ወይም ደግሞ ትራንዚሽን ላይ በቃ እንደ አጠቃላይ ምንድነው እዚህ ውስጥ ካፕከት ላይ ያሉትን እንትኖች መጠቀም ከፈለጋችሁ ካሉት ድምጾች መጠቀም ከፈለጋችሁ እዚሁ መጠቀም ትችላላችሁ ማለት ነው። ይሄኛው ደግሞ ሪከርድ ይሄ ማለት ምንድን ነው እናንተ ለምሳሌ ቪዲዮውን ብቻ አስገቡትና ስለዚህ ቪዲዮ ራሳችሁ ሪከርድ እያደረጋችሁ ማብራሪያ መስጠት ማለት ነው። አሁን ስለዚህ ቪዲዮ ላብራራ ካልኩ ዝም ብዬ አስገባውና ስለዚህ ቪዲዮ ሪከርድ እያደረኩ የራሴን እዚሁ ላይ ሪከርድ አድርጌ እንትን ማጠቀም እችላለሁ ማለት ነው። ይሄኛው ደግሞ ቴክስት ቱ አውዲዮ ማለት ምንድን ነው እዚህ ጋር ቴክስቱን ጽፉትና ወደ አውዲዮ ራሱ ይቀይርላችኋል ማለት ነው። ይሄኛው ደግሞ ምንድነው ኮፒራይት ይላል። ያ ማለት ምንድነው ያስገባችሁት እንትን ኮፒራይት አለው ወይስ የለውም የሚለውን ቼክ ለማድረግ የሚጠቅማችሁ ማለት ነው። ይሄኛው እንግዲህ አውዲዮ ላይ ያሉት ቱሎች እነዚህን ይመስላሉ ማለት ነው። ኔክስት የምናየው ምንድነው ቴክስት ላይ ማለት ነው። ቴክስት ላይ ደግሞ እንደምታዩቸው ብዙ ቱሎች አሉ። እነዚህን ቱሎች እንዴት እንደምጠቀሙ ላሳያችሁ። የመጀመሪያው ምንድነው አድ ቴክስት ስትሉት ራሳችሁ ነው ማለት ነው። ለምሳሌ እዚህ ጋር ካፕከት ቪዲዮ ኤዲቲንግ ብል ካፕከት ቪዲዮ ኤዲቲንግ ብል ላይክ ራሳችሁ ነው የምትጽፉት ማለት ነው። አሁን ይሄ ራሳችሁ ትጽፉትና ምንድነው የምታደርጉት ታስተካክሉታላችሁ ማለት ነው። ጀስት እዚህ ጋር ማድረግ ፈልጋችሁ ራሱን ይዛችሁ መጎተት ወይም ማንቀሳቀስ ትችላላችሁ ማለት ነው። እነዚህ የምታዩቸው ቴምፕሌቶች አሉ። አሁን ይሄኛው ምንድነው እዚህ ጋር ፎንት አለ። እንግዲህ የጻፍኩትን ቴክስት ፎንት ማስተካከል ከፈለኩኝ እዚህ ጋር ነው ማለት ነው። ሶ ቴክስት ኤዲቲንግ ላይ አሳያችኋለሁ ማለት ነው። ኔክስት ይሄን ይመስላል ማለት ነው። አውቶ ቴክስት ማለት እሱ ነው ማለት ነው። ይሄኛው ማለት ደግሞ አውቶ ካፕሽን ማለት ደግሞ እዚሁ ላይ ካሉት መጠቀም ማለት ነው። ጀነሬት አድርጋችሁ ሶ አውቶ ካፕሽን ማለት እሱ ነው። ይሄኛው ደግሞ ስቲከሮችን ማስገባት ከፈለጋችሁ ለምሳሌ እንደነዚህ አይነት ስቲከሮችን ኤዲቲንጋችሁ ላይ ማስገባት ከፈለጋችሁ እሱ ነው ማለት ነው። ይሄኛው ደግሞ የተለያዩ እንትኖችን ድራው እያደረጋችሁ በራሳችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ እንደዚህ ድራው እያደረጋችሁ በራሳችሁ ማሳየት ከፈለጋችሁ እሱን መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ቴክስት ቴምፕሌት የተለያዩ ቴምፕሌቶችን መጠቀም ከፈለጋችሁ እዚህ ውስጥ አለ ማለት ነው። ሌላኛው ኢፌክት ነው። ቅድም አሳይቻችኋለሁ። ኦቨርሌይም ቅድም አሳይቻችኋለሁ። ፊልተርም እነዚህ በአጠቃላይ ቅድም እንዳሳየዋችሁ ነው ማለት ነው። እንግዲህ ቱሎቹ ይሄን ይመስላል። እንግዲህ እንዳጠቃላይ
ካፕከት ላይ ያሉ ቱሎች እነዚህ ናቸው ማለት ነው። ሶ ኔክስት ማሳያችሁ በመግቢያ ላይ እንደነገርኳችሁ እንግዲህ አውዲዮ እንዴት ኤዲት እንደምናደርግ አሳያችኋለሁ ማለት ነው፣ ስቴፕ ባይ ስቴፕ። ከዛ ደግሞ ምንድነው ቴክስትም እንዴት አድ እንደምናደርግ ደግሞ በሌላኛው ፓርት አሳያችኋለሁ ማለት ነው። ሶ ፓርቷን አጠቃላይ ቱሎች ይሄን ይመስላሉ ማለት ነው ከነጥቅማቸው። ሶ ጥያቄ ያላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬው የነበረን ፓርቷን የካፕከት ቪዲዮ ኤዲቲንግ ይሄን ይመስላል ማለት ነው። ሶ ጥያቄ ካላችሁ አሁንም ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄን ይመስላል። መቻችሁ። በፓርት ውስጥ ከምንገናኝ ሰላሙ ነው።